የተወደዳችሁ የእግዚአብሔር ቤተሰቦች ይህ ድምጽ የሚሰማችሁ ቃሉን የምትሰሙ ትምህርቱን የምትከታተሉ ሁላችሁ እንግዲህ ዛሬ የምናየው እምነት ማለት ምን ማለት ነው የሚለውን ነው የምናየው። እምነት እንግዲህ አንድ ሰው አምነዋለሁ ለሚለው ነገር ያለው መታመን ነው። እምነት ማለት መታመን ነው። ሁለተኛ ግላዊ ሁሉ ሰው የየራሱ እምነት አለው። ለዚህ ነው ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 12 ቁጥር 3 ላይ እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለ ብሎ ይነግረናል። ስለዚህ ይሄ ነው ሶስተኛው የማይታየውን በእምነት የሚገለጥ ነው እምነት ማለት። ለዚህ ቅዱስ ጳውሎስ በዚህ በዕብራውያን መልእክቱ ላይ በምዕራፍ 11 ቁጥር 1 ጀምሮ ስታነቡ እምነት አለ ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው ይላል። ስለዚህ እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው ማለት ነው። ስለዚህ ቅዱስ ጳውሎስ ይህንን ነው የሚመሰክር። ሌላው በመጽሐፍ ቅዱስ ብዙ አይነት እምነት አለ። ብዙ አይነት እምነት አለ። ከነሱ ውስጥ በጥቂቱ የተወሰኑትን ለማሳያል እናያለን ማለት ነው። የመጀመሪያው አንደኛው እምነት ጎዶሎ ወይም ደካማ እምነት አለ። ጎዶሎ ወይም ደካማ እምነት አለ። በዚህ በማቴዎስ ወንጌል ምዕራፍ 14 ቁጥር 31 ላይ ክብር ይግባውና ጌታችን አምላካችን መድኃኒዓለም ኢየሱስ ክርስቶስ በባህር ላይ ቅዱስ ጴጥሮስ በእግር ባህሩን መሻገር ፈልጎ ክርስቶስን ጌታ ሆይ እንድመጣ አዘዘኝ አለው። ክርስቶስ አዘዘው። የዛን ጊዜ ቅዱስ ጴጥሮስ እየመጣ ባህሩን እየተሻገረ ሳለ እምነቱ ጎደለበት፣ ተጠራጠረ። የዛ ሰዓት ፈራ። ሲፈራ ቅዱስ ጴጥሮስ ሲፈራ ጌታ ሆይ አድነኝ ብሎ መጸለይ ጀመረ። ጌታችንም እንዲህ አለው በዚህ በማቴዎስ ወንጌል ምዕራፍ 14 ቁጥር 31 ላይ ወዲያው ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለ ስለምን ተጠራጠርክ አለው። ምን የጎደለክ? እምነት የጎደለክ ስለምን ተጠራጠርክ ብሎ ቅዱስ ክብር ይግባውና ክርስቶስ ጴጥሮስን ገስጾታል። ስለዚህ የመጀመሪያው ጎዶሎ እምነት ነው። ጴጥሮስ የመጀመሪያ ነገር ክርስቶስ ና ብሎት ተጠራጠረ።